ወገኖቼ ይህ ዕለት አምስተኛው ሳምንት ትንሣኤ ዋለ ፋሲካ ይባላል። ፋሲካ ምስጢሩን በሰፊ የምናይበት የምንማማርበት ነውና ቃሉን ጥበቡን ምስጢሩንና ማስተዋሉን ቆሜ ገንዘብ እናድርግ። እናንተም ተቀምጣችሁ በመንፈሳዊ ኃይል ብቻ የሚቃኘውን ቃል ትሰሙ ዘንድ ልቦናችሁን እንዲሰበስብላችሁ የእግዚአብሔር መንፈስ ቅዱስ ፈቃዱ ይሆንልን። ወገኖቼ በሐዲስ ኪዳን ለምስጋና ስንሰባሰብ የመጀመሪያው መገለጫችን መሰባሰባችን በፍቅር የሆነ አንድነት ነው። ይሄ የፍቅር አንድነት ደግሞ በምድር ብቻ የሚገደብ አይደለም። የሰማያዊቱን የድል ነሽዋን ህብረት ያስባል። የዛ የሰማያዊቷ የድል ነሽዋ ህብረትና በምድር የሚጋደሉ ተጋዳይ የሆኑ ምዕመናን አንድነት ቤተክርስቲያን ይባላልና በምድር ያለች ተጋዳይዋ ቤተክርስቲያን በሰማይ ያለውን የድል ነሽዎችን ህብረት ታስባለች። በዚህ ማሰቧ ይህንን የሰማያዊውን የድል ነሽዎቹን ስታስብ ስትዘክር ቀድማ የምናገኛት አፋችንን ሞልታ በደስታ ስሟ የሚጣፍጠው ቅድስት ድንግል ማርያም ናት። እንወዳታለንና ክርስትና ትህትና ነው። ክርስትና ማክበር ነው። ክርስትና መውደድ ነው። ክርስትና እግዚአብሔር ያከበራቸውን ማክበር ነውና በምድር ሁሉ ከፍ አድርጎ ያከበራት ድንግል ማርያምን